Hi guys, እንዴት ናችሁ? ቤተሰቦቼ ከሐዋሳ መጥተዋል። So ዛሬ ወክ ልናረግ ልንወጣ ነው። ወደ ፍሬንድሺፕ ልንሄድ ነውና አብረን እንሂድ። So on our way to friendship ያው ዛ ወክ ስናረግ ምናምን ስለሚደክመን ጁስ ለመግዛት ወደ ኩዊን ሱፐርማርኬት ገባን። የሚጠጣ ነገር መግዛት ጀመርን። ይሄንን የቪነት ብራንድ የሆነውን የሶያ ጁስ ሚልክ እሱን ገዛን። So 5 ሎን በ5ቱም ፍሌቨር ነበር የገዛን። ከዛ ቀጥታ ወደ ፍሬንድሺፕ ፓርክ ገባን። ከዛ ወክ ማረግ ጀመርን። በጣም ደስ ይላል። ቦታው እንደምታዩት በጣም ነው የሚያምረው። እኔ በጣም ብዙ ጊዜ በቃ ከ10 ሰዓት በኋላ ፍሬንድሺፕ ፓርክ ገብቼ ወክ ማረግ በጣም ነው የምወደውና ማሚን ብዙ ጊዜ ሲመጡ እዚህ መሄድ በጣም ያስደስታቸዋል። በጣም ደስ ይላል ቦታው እንደምታዩት ውሃው ኤቭሪቲንግ በጣም ያምራል። አሳዎቹ ምናምን እያየን ነበረ። በጣም ደስ ይል ነበረ። እንግዲህ እንደዚህ በጣም ቆንጆ ጊዜ ካሳለፍን በኋላ ወክ አረግን በኋላ ትንሽ ሲደክመን ደግሞ ጁሳችንን ጠጣን። በጣም የሚጣፍጥ ጁስ ነው። ደግሞ አሁን የጾም ወቅትም ስለሆነ እህቴም ስለምትጾም ለዛ ነበር ይሄንን የሶያ ሚልክ የሆነውን የጾም ጁስ የገዛንላትና በተለይ ማይ ዳድ በጣም ነበር ኢንጆይ ያደረገውና እንግዲህ ሁላችንም ወደነው ጣፍጦን የጠጣነው። ጁሳችንን ከጠጣን በኋላ ደግሞ እንደገና ትንሽ ወክ ማድረግ ጀመርን። ወክ አደረግን። ከዛ ቡና ጠጣን። we had a great time። ከዛ ደግሞ ጨረስንና ወጣን ማለት ነው። እናንተም እንግዲህ ከቤተሰቦቻችሁ ጋር ከምትወዱት ሰው ጋር እንደዚህ ወክ አድርጉ። አሁን ደግሞ የጾም ወቅትም ስለሆነ የጾም ጁስ ከፈለጋችሁ ይሄንን ኩዊንስ ማግኘት ትችላላችሁ። በጣም ቆንጆ ጁስ ነው። በጣም ነው የሚጣፍጠው። ሞክሩት። ወዳችኋለሁኝ። ባይ